ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ዛሬ እስቲ ስለ ጸሎት ጥቂት ነገር ልበላችሁ። ጸሎት ማለት በሕይወታችን ትልቁና ዋነኛው ለሕይወታችን ቀና መንገድ መስመር የሚያስይዘን ስለሆነ ከእግዚአብሔር ጋርም ደግሞ በቀላሉ የምንገናኝበት መሳሪያችን ስለሆነ እስቲ ጥቂት ነገር ልበል እንባባል። ጸሎት ማለት ከስጋችን አልፈን ለሕይወታችን ለዘላለማዊ ማንነታችን መንገድ የሚጠቁመን ወደ እግዚአብሔር የሚያቀርበን መስመራችንን የሚያስተካክልልን ስለሆነ በእግዚአብሔር ፊት ልንቀርብ ይገባል። እንዲሁም ደግሞ ከእግዚአብሔር ጋር በቀላሉ የምንገናኝበት መሳሪያችን ስለሆነ እስቲ ለምን ትንሽ ጥቂት ደቂቃ 5 ደቂቃ እስቲ አብረን ብንጸልይ ነገሮቻችንን ችግሮቻችንን እንደምታዩት በአገራችን ላይ የኑሮ ውድነት አለ፣ የፖለቲካ ውዥቀት አለ እና እንደምታዩት ደግሞ በተለያየና በልዩ ስፍራ በዓለም ላይ የሚታየው ነገር ሁሉ እጅግ የሚያስጨንቅና የሚዘገንን ነገር ነው የምንሰራው። ስለዚህ ለዚህ ሁሉ መፍትሄ የሚሆነን በእግዚአብሔር ፊት መጸለይ ነውና ነገሮቻችንን ችግሮቻችንን ይዘን ወደ እግዚአብሔር ብንቀርብ መልካም ነው ያስባለሁ። ስለዚህ አብረን እስቲ በእግዚአብሔር ፊት 5 ደቂቃ ላስቸግራችሁ፣ 5 ደቂቃችሁ ብቻ ስጡኝ። አብረን እንጸልይ እንሂድ። እግዚአብሔር አምላካችን ሆይ እነሆ በፊትህ ቀረብን። ነገሮቻችንን ችግሮቻችንን በፊትህ ይዘን ቀረብን። የነገሮች የመፍትሄዎች ሁሉ ባለቤት አንተ ስለሆንክ መጀመሪያም መጨረሻም አንተ ነህና እግዚአብሔር አባት ሆይ የእኛ መኖር በዕድሜያችን ላይ አንድ ቀን መጨመር ያንተ እግዚአብሔር አባት ሆይ አስተዋጽኦ ነውና ስለዚህ ስለ ሁሉ ነገር እናመሰግንሃለን። እግዚአብሔር አባት ሆይ በአገራችን ላይ እየተከሰተ ያለውን ጦርነት እግዚአብሔር አባት ሆይ የኑሮ ውድነት እግዚአብሔር አባት ሆይ መጽሐፍ ቅዱስ ከተጻፈውም ላይ አንዳች እግዚአብሔር አባት ሆይ ተቃውመን ልንጸልይ በፊትህ አልቀረብንም። ነገር ግን በማዕበል ውስጥ በወጀብ ውስጥ ታሳልፋለህ፣ ታሻግራለህ፣ ነገሮችን ሁሉ ቀላል ታደርጋለህና እግዚአብሔር አባት ሆይ እነሆም አሁን ዛሬም በፊትህ ስንቀርብ በማዕበል ውስጥ በወጀብ ውስጥ እግዚአብሔር አባት ሆይ እንድታሻግረን እንድታሳልፈን በክንፎችህ እንድትከልለን እግዚአብሔር አባት ሆይ እነሆ በፊትህ አለን። እግዚአብሔር አባት ሆይ በአገራችን ላይ ያለውን የጦርነት እግዚአብሔር አባት ሆይ እንዲሁም የኑሮ ውድነት እግዚአብሔር አባት ሆይ በልዩ ልዩ ስፍራ የሚደረጉ እግዚአብሔር አባት ሆይ የምድር መናወጥ ሁሉ እግዚአብሔር አባት ሆይ ሁሉ በአንተን እይታ ውስጥ ነውና እግዚአብሔር አባት ሆይ ከሚመጣው ቁጣ እንድታስመልጠን እግዚአብሔር አባት ሆይ ከዚህም አሁን ከሚታዩት ነገሮች በአገራችን ላይ ከሚታየው ነገር ሁሉ እግዚአብሔር አባት ሆይ እንድትሸፍነን እንድታሻግረን ነገሮቻችንን ሁሉ እግዚአብሔር አባት ሆይ በእውነት ችግሮቻችንን ሁሉ እንድትፈታልን እግዚአብሔር አባት ሆይ ከፊታችን ከችግሮቻችን ፊት እንድትቀደም አሳልፈን ሰጠነ። እግዚአብሔር አባት ሆይ ከስጋችንም በላይ ደግሞ ለሕይወታችን ለዘላለማዊ ማንነታችን እግዚአብሔር አባት ሆይ አንተ ከፊታችን እንድትቀድም ነገሮቻችንን ሁሉ እንድታስተካክል ሕይወታችን ለአንተ አሳልፈን ሰጠን። እግዚአብሔር አባት ሆይ በስጋዊ ማንነት ተደልለን እግዚአብሔር አባት ሆይ ዘላለማዊ ማንነታችንን እንዳናጣ እግዚአብሔር አባት ሆይ እንድትረዳን እንድታግዘን እግዚአብሔር አባት ሆይ ከዚህ ከሚመጣው ከክፉ ዘመን ደግሞ እንድታስመልጠን ሁሉ በአንተ ከአንተ ለአንተ ነውና እግዚአብሔር አባት ሆይ እኛነታችን ለአንተ ዛሬ መኖራችን በአንተ እግዚአብሔር አባት ሆይ የነገ ማንነታችን ደግሞ ለአንተ ነውና እግዚአብሔር አባት ሆይ ራሳችንን አሳልፈን ሰጠን። እግዚአብሔር አባት ሆይ በእውነት ድካማችንን እንድታስወግድልን የከበደንን ሸክማችንን እንድታቀልልን እግዚአብሔር አባት ሆይ እንለምንሃለን። እግዚአብሔር አባት ሆይ በዚች በምድር ላይ ደግሞ ለተቸገሩት እግዚአብሔር አባት ሆይ ለማቀቁት እግዚአብሔር አባት ሆይ ጤንነት ሰላም ላጡት ሁሉ እግዚአብሔር አባት ሆይ መፍትሄ የምትሰጥ አንተ ነህ። እግዚአብሔር አባት ሆይ ለባለስልጣናትም ደግሞ ስልጣንን የምትሰጥ አንተ፣ ሹመት ከአንተ ሽረትም ከአንተ ነውና እግዚአብሔር አባት ሆይ አላስፈላጊ እንቅስቃሴዎች እግዚአብሔር አባት ሆይ ለሕዝብ የማይመቹ ነገሮች ሁሉ እግዚአብሔር አባት ሆይ
ከሁሉ በላይ አንተ አለህና ነገሮችን ሁሉ እግዚአብሔር አባት ሆይ እንድታስተካክል ነገሮችን ሁሉ ወደ መስመር እንድታመጣ እግዚአብሔር አባት ሆይ ደግሞ እንለምንሃለን። ስለ ሁሉ ነገር ተመስገን። ውሏችንን ተረከብ፣ ቀሪ ጊዜያችንን ተረከብ። እግዚአብሔር አባት ሆይ በድካማችን ደግሞ አንተ እንድታግዘን የደከመው ጎናችንን እንድታበረታ እግዚአብሔር አባት ሆይ እነሆ በፊትህ ልመናችንን እናቀርባለን። ጸሎታችን ወደ አንተ እናቀርብ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር እናመሰግንሃለን በልጅህ በኢየሱስ ክርስቶስ ስም አሜን። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን አቤቱ እኛም የበደልነውን ይቅር እንደምንል፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እግዚአብሔር አባት ሆይ በቀሪ ጊዜያችን ሁሉ እኛነታችንን እግዚአብሔር አባት ሆይ ከሥጋዊ ማንነታችን አልፈን ጊዜያችንን ለአንተ እንድንሰጥ ወደ አንተ እግዚአብሔር አባት ሆይ ጥቂት ደቂቃም ቢሆን መቅረብ የምንችልበትን ጸጋህን ስጠን፣ አበርታን። በፊትህ እንድንበረከክ አንተ ታላቅነትህን እግዚአብሔር አባት ሆይ ተቀብለን እነሆ በፊትህ መገኘት እንዲሆንልን ጸልይ። አሜን።